ስለ ዱኒንግ ክሩገር ኢፌክት ምን ያህሎቻችን እናውቃለን? ከዛ ዛሬ ደግሞ ከሰርጅኖች ጋር ምን ያገናኘዋል የሚለውን ነገር ልነግራችሁ ነው የመጣሁት። አንድ ሰሞኑን ያየሁት ነገር ነበርና እንግዲህ ዱኒንግ ክሩገር ኢፌክት ይሄ ግራፍ ነው። መጀመሪያ እንግዲህ ፒክ ኦፍ ማውንት ስቱፒድ ይባላል። ይሄ ማለት ለሰርጅኖች ሲተረጉሙት ማለት ነው አንድ ፕሮሲጀር የሆነ ጊዜ አይቼው በቃ መስራት እችላለሁ ብሎ ማሰብ ይላሉ። እንግዲህ ይህንን የጻፉት ሰዎች ማለት ነው። ብዙ ጊዜ ስለሆነ ነገር በጣም ብዙ እውቀት የሌላቸው ሰዎች በጣም ኮንፊደንት የሚሆኑት በዚህ ምክንያት ነው ይባላል። ቢኮዝ ኦፍ ዚስ ፒክ ኦፍ ማውንት ስቱፒድ ማለት ነው። ከዛ በኋላ ይመጣል the valley of despair። ይህንን ደግሞ እነሱ እንዴት አድርጎ አሶሼት ያደርጉታል? አሁን ለምሳሌ ሰርጅን ሆነ የመጀመሪያው ኮምፕሊኬሽን ሲያጋጥመ ማለት ነው። ሌላውም ላይፍ ላይ እናውቃለን ብለው የሚያስቡት ነገር እንግዲህ እንደማያውቁት የመጀመሪያው እይታቸውን ሲያገኙ ማለት ነው። ይህ ደግሞ ቫሊ ኦፍ ዲስፔር ይባላል ማለት ነው። ከዛ ስሎፕ ኦፍ ኢንላይትመንት የሚለው ነገር ይመጣል ማለት ነው። ይሄ ደግሞ ምንድነው? ለምሳሌ ሰርጅን ከኮምፕሊኬሽን ተምረህ ከዛ ቀስ እያልክ ኮላቦሬት ከሌሎች ጋር በማድረግ ወር በተለያዩ መንገዶች እንግዲህ ያንን ነገር ለማሻሻል የምታደርገው ጥረት እና አቅምህን ታውቃለህ አይነት ነገር ይሆናል ማለት ነው። ከዛ ግን ቀስ እያልክ አቅሜ ጥሩ ነው፣ አሁን እንደ መጀመሪያ ኮምፕሊኬሽን እንዳጋጠመ ጊዜ አይደለም፣ አሁን ጥሩ ሁኔታ ላይ ነው ያለው፣ የተማርኩት ምናምን እያልክ ትሄዳለህ ማለት ነው። ከዚ የመጨረሻው እንግዲህ it's this time you know when to not operate ይባላል። በቃ surgeon is the someone who knows when not to operate አይደለም የሚባለው። እና እንደዚህ አይነት ቦታ ላይ ትደርሳለህ። በጣም ኮምፈርታብል ነህ በምትሰራው ነገር፣ ሰርጀሪዎች በሌላም ላይፍ ነገራችሁ ከሄዳችሁም እንደዛ ኮምፈርታብል ነህ፣ አቅምህ አሪፍ እንደሆነ ታውቃለህ። እንደ ድሮ የሆነ ዝም ብሎ በድፍረት አይደለም የምትሰራው፣ በጣም ብዙ እውቀቶች ኖሮ ነው የምትሰራው ምናምን። እና ስለዚህ ነገር ምን ታስባላችሁ እስቲ?